ልጅቷ ከዓመት በላይ ኮማ ውስጥ ተኝታ ነበር። ታምራዊ ሊባል በሚችል መንገድ በዚያ ሁኔታ ውስጥ ሆና ወንድ ልጅ ወለደች። ተንኮለኛ ጓደኛዋ ግን ልጇን ብቻ ሳይሆን እጮኛዋን ሰረቀችባት። ልጁን የራሷ አድርጋ የናጠጠ ሀብት ያላቸው ቤተሰቦች መካከል ሰተት ብላ ገባች። ያልተጠበቀ ወሊድ ሲሆን ካለችበት ሁኔታ እንድትወጣ ቢያደርጋትም ትውስቷን በጠቅላላ ግን አታ ነበር። ሆዷን እየነካች አንድ አስፈላጊ ነገር ከዚህ ውስጥ እንዳጣች ይሰማታል። ሆኖም ግን ልጅ ስለመውለዷ ምንም የምታስታውሰው ነገር አልነበረም። ጊዜውም ነጎደ። ሳይታሰብ 5 ዓመታት ተቆጠሩ። ካንግሁ ለትምህርት ከሄደበት ሀገር ትምህርቱን ጨርሶ ከ5 ዓመታት በኋላ ተመለሰ። ሲዮሪን በደስታ ወንዱ ልጃቸውን ይዛ እየጠበቀችው ነበር። ካንግሁ ደግሞ ያን ያክል ደስተኛ ባይሆንም ልጁን ሲያገኘው ይሄ ለመጀመሪያ ጊዜ ነበር። ሲዮሪንን በትክክል እንኳን ሳይመለከታት ቀና ብሎ መንገዱን ሄደ። ምክንያቱም የማይፈልጋትን ይህችን ሴት ያገባት ልጁን ካንተን የወለድኩት ስላለችውና ዲኤንኤውም ያንኑ ስላረጋገጠለት ነበር። ሀገሩ እንደገባ በመጀመሪያ ያደረገው ነገር የቀድሞ ፍቅረኛው ጂሁ በአደጋ የሞተችበትን ቦታ በመገኘት ለሷ ያለውን ፍቅርና አክብሮት ገለጸ። ጂሁ ስትሞት የእርሱም ልብ አብሮ ሞቷል። የትኛዋንም ሴት ዳግመኛ ወደ እሱ ዓለም የሚያስገባበት አቅም የለውም። እሱ የማያውቀው ነገር ግን ጂሁ እስካሁን በሕይወት እንዳለች ነበር። ያለፉትን 5 ዓመታት ከእናቷና ከወንድሟ ጋር በአንድ አነስተኛ መንደር ውስጥ የራሷን ሕይወት እየመራች ቆይታለች። ሁልጊዜ ሌሊት ላይ ብዙ ጊዜ የሚረብሻት አንድ ህልም ነበር። በህልሙ ውስጥ አንድ ሕፃን ልጅ ወደ ውቅያኖስ ዘሎ ይገባል። እርሷም ተከትለው ዘላ ትገባለች። ከውሃ ውስጥ ተሸክማ ታወጣዋለች። ከዚያ ግን ሕፃኑ ልጅ ከእጇ ላይ ይጠፋል። በዚህ የምትደነግጠው ጂሁ በድንጋጤ የጮች የጠፋው ልጅ ትፈልጋለች። ይህ ልጅ ከእርሷ ጋር የሚያገናኘው ነገር እንዳለ እርግጠኛ ናት። በዚህም ምክንያት እናቷን ሆዷ ላይ ትልቅ ስፌት ለምን እንዳለና ከዚህ በፊት ልጅ ስለመውለዷ ጠየቀቻት። ምስኪኗ እናቷ ግን ልጅ ስለመውለዷ የምታውቀው ነገር አልነበረም። ዝም ብላ አንቺ እኮ አግብተሽ አታውቂም፣ እንዴት ልጅ ሊኖርሽ ይችላል ትላታለች። ጠባሳው ከአደጋው በኋላ ቀዶ ጥገና ተደርጎላት ስለነበር የእሱ እንደሚሆን ነገረቻት። ጂሁም ያ ሕፃን ሁልጊዜ በህልሟ ለምን እንደሚያለቅስና ከእርሷ ጋር ምን እንደሚያገናኘው ትጨነቅ ነበር። አንድ ቀን ከጓደኛዋ ጋር ሆኖ በመንገድ ላይ ያልጠበቀችው ነገር ትውስቷን ቀሰቀሰው። በገበያ መካከል አንድ ሰው ተመለከተች። በሰውየው አንገት ላይ የተመለከተችው ንቅሳትና በእጁ ያጠለቀውን ጥቁር ጓንት እንደተመለከተች በአእምሮዋ ውስጥ ሽርፍራፊ ትውስታዎችን መመልከት ጀመረች። ይህ ሰው ከትላንትናዋ ጋር የሆነ ቁርኝት እንዳለው እርግጠኛ ነበረች። በፍጥነት ከጓደኛዋ ጋር ሰውየውን ተከተሉት። በመብራት በመያዛቸው ምክንያት ሰውየው አመለጣቸው። እንደ አጋጣሚ ጓደኛዋ የመኪናውን ታርጋ ፎቶ አንስቶት ነበር። እርሷም ይህንን ሰው ለመፈለግና የጠፋ ትውስቷን መልሳ ለማግኘት ለራሷ ቃል ገባች። በሌላ ጎኑ ሲዮሪን የካንግሁ ሻንጣ ውስጥ የእርሱና የጂሁን ፎቶ አገኘች። በጣም ተናደደች። ሴትነቷን ተጠቅማ ካንግሁንም ለማማለል ሞከረች። ነገር ግን እርሱ በእርሷ ላይ ምንም አይነት ፍላጎት አልነበረውም። እንዲያውም ሁለተኛ እንደዚህ እንዳታደርግ አስጠነቀቃት። ይህ ደግሞ ሲዮሪን የበለጠ እንድትንጨረጨር አደረጋት። ለ5 ዓመታት ስሟን ከቀበረችው ጓደኛዋ እኔ በምን አንሳለሁ ስትል ራሷን አወዳደረች። የካንግሁ ሚስት የምትሆነው እሷ ብቻ እንደሆነችና ሙሉ ሀብቱንም እጇ እንደምታስገባ ለራሷ ቃል ገባች። ጂሁ በጓደኛዋ እርዳታ የባለ ንቅሳቱን ሰው የሥራ አድራሻ አገኙት። ሰውየው የሚሰራው የካንግሁ አባት በባለቤትነት የሚያስተዳድሩት ትልቅ ኮርፖሬሽን ውስጥ ነበር። ካንግሁ ባጠገቧ እያለፈ ነበር። ነገር ግን ያለፉትን 5 ዓመታት ሲናፍቃት የኖረችው ሴት አጠገቡ እንደነበረች አላስተዋለም ነበር። እንደ እንግዳ ሰውም አልፏት ሄደ። ወደ ቤቷ እየተመለሰች አንድ ትልቅ ሰው መንገድ ላይ ወድቆ እርዳታ ሲጠይቅ ተመለከተችና ፈጥና እጇ ላይ ለእናቱ የገዛችውን መድኃኒት በመስጠት የሰውየውን ነፍስ ታደገችለት። ሰውየውንም ተንከባክባ በታክሲ ወደ ቤቱ ላከችው። ሰውየውም በደግነቷ ውስጡ ተነካ። ከቀናት በኋላ የሲዮሪን እናትም ከውጭ ሀገር ተመልሳ መጣች። ወደ ልጇ ወደ ሲዮሪንም መሄድ ስለፈራች ወደ ጂሁ ቤት በፖሊሶች እርዳታ መጣች። ጂሁን እንዳየቻት ፈርታ ከጠረጴዛ ስር ተደበቀች። እየደጋገመችም ይቅርታ ጠየቀቻት። በኋላም ልክ ጂሁ ትውስቷን እንዳጣች ስትሰማ ነበር ከተደበቀችበት የወጣችው። ብዙም ሳትቆይ ሲዮሪን እናቷ ወደ ከተማ እንደመጣች ሰማች። በመሆኑም በጣም ደነገጠች። እናቷ ሚስጥሯ እንዳታጋልጥባት ዶንግሱን በአስቸኳይ እናቷን ፈልጎ እንዲያመጣት ላከችው። ጂሁ ደግሞ ንቅሳታሙን ሰው ለማግኘት እሱ የሚሰራበት ድርጅት ውስጥ የሥራ ማመልከቻ አስገባች። እንደ አጋጣሚ ከዚህ በፊት ያተረፈችው ሰው የድርጅቱ ባለቤት ሆኖ ተገኘ። ሁለቱም ሲተያዩ ተገረሙ። ሰውየውም በጣም ደስ ስላለው ወዲያው የእርሱ የግል ተንከባካቢ አድርጎ ቀጠራት። ስራዋንም በምትሰራበት ጊዜ አንድ ሕፃን ልጅ ብቻውን አገኘች። ይህ ሕፃን በህልሟ እየደጋገመ የሚመጣው ሕፃን እንደሆነ አላወቀችም። የገዛ ልጇ ነበረ። ሁለቱ ከዚህ በፊት ባይተዋወቁም አንዳች የሚያስተሳስራቸው ኃይል ግን ነበር። ገና ከተገናኙበት ደቂቃ ጀምሮ በቃላት የማይገለጽ ትስስርና ቅርርብ ነበራቸው። በድንገት ሲዮሪን መጣች። ፊቷን አዙራ የምትሄደውን ሰራተኛ የምታውቃት መስሎ ተሰማት። እናም ጠራቻት።
ጂሁ በዝግታ ፊቷን ስታዞር የሲዮሪን የመጀመሪያ እርምጃ ልጁን ወደ ኋላ መደበቅ ነበር። ከፊት ለፊቷ የቆመችው ሴት ከ5 ዓመታት በፊት የሞተችውና ልጇን የቀማቻት ጓደኛዋ እንደሆነች እርግጠኛ ነበረች። ሲዮሪን ልቧን ደገፈች። ልቧ በኃይል እየመታ የጎድን አጥንቷን ተርትሮ ሊወጣ ይመስላል። ጂሁም ራሷን አስተዋወቀቻት። የዚያን ጊዜ ጥርጣሬዋ ልክ እንደሆነ አረጋገጠች። ነገር ግን እንቆቅልሽ የሆነባት ነገር ጂሁ ለምንድን ነው እኔን ያላወቀችኝ የሚለው ጥያቄ ነበር። በእርግጥ ዋናው ጉዳይ አሁን እሱ አልነበረም። ዋናው ጉዳይ ካንጉ ጂሁን እንዳያገኝ ማድረግ ነው። አለበለዚያ እስካሁን የገነባችው ነገር ገደል መግባቱ ነው። የፈረደበት ዶንግሱን በጥፊ አላሰችው። ለምን ጂሁ ሞታለች ብሎ እንደዋሻትና እስካሁን ሲያጭበረብራት እንደቆየ በጩኸት ጠየቀችው። ዶንግሱ ምንም ምርጫ ስላልነበረው ጂሁን ያዳነቻት የገዛ እናቷ እንደሆነች እውነታውን ነገራት። ሲዮሪን ንዴቷን መቆጣጠር አቅቷት በጣም መጮህ ጀመረች። ዶንግሱ በፍጥነት እናቷን ከየትም ብሎ ከየት እንዲያመጣትና ጂሁ እንዴት እንደተረፈች ከሷ እንዲያጣራ አዘዘችው። በአስቸኳይም ካንጉ ጂሁን እንዳያገኝ መንገድ መፈለግ ይኖርባታል። በአንዲት ሴት ምክንያት የዓመታት ልፋቷ ገደል መግባቱ ብቻ ሳይሆን ዳይሬክተር ይሁን እንዲህ በቀላሉ እንደማይለቃቸው ታውቃለች። ጂሁም ስራዋን በሚገባ በመወጣቷ የሊቀመንበሩ ጤንነት እየተሻሻለ መጣ። የምግብ ፍላጎቱም ተስተካከለ። ለዓመታት ቤት ውስጥ ተቀጥራ ትሰራ የነበረችው ሰራተኛ ነገሩን ማመን አቅቷት ጂሁን እያሞካሸች ለሲዮሪን ስትነግራት ሲዮሪን ተበሳጨች። በመሆኑም ጂሁን እጇን ይዛ እያቻኮለች ከቤት ይዛት ወጣች። በአጋጣሚ ከርቀት ካንጉ ሲመጣ ተመለከተችው። በድንጋጤ ጂሁን እየገፈተረች መኪና ውስጥ አስገባቻት። ከዚያም በፍጥነት እየነዳች ከዚያ ሄደችና በረጅሙ ተነፈሰች። ግማሽ መንገድ ከወሰደቻት በኋላ በስራዋ ፕሮፌሽናል እንዳልሆነች ለዚህ ስራ እንደማትመጥንና ከስራ መባረሯን ነገረቻት። ጂሁ ሊቀመንበሩን ቻው ማለት ፈልጋ ነበር። ሲዮሪን ግን የሞሱንግ ግሩፕ ካምፓኒ ትልቅ ቦታ እንዳላት ገልጻ ድጋሚ ወደዛ ዝር እንዳትል አስጠነቀቀቻት። ከዚያም ሲዮሪን ወደ ሊቀመንበሩ ተመልሳ የተቀነባበረ ታሪኳን ፈጥራ ጂሁ ስራ በዝቶብኛል ብላ እንደለቀቀች ነገረችው። ሊቀመንበሩ በጣም ተበሳጨ። ሲዮሪን በዚህ ጊዜ ነበር ጂሁ ያለፈ ትውስቷን እንዳጣች የተገነዘበችው። ጂሁ የሊቀመንበሩ ተንከባካቢ ለመሆን የተቀጠረችው ዶንግሱን ለማግኘትና ትውስቷን ለመመለስ እንደሆነ ተረዳች። ይህ ደግሞ የሲዮሪንን ጭንቀት የበለጠ ከፍ አደረገው። የዚያን ምሽት ሽማግሌው ሊቀመንበር በድንገት የልብ ድካሙ ተነሳበት። በዙሪያ ያሉት ሰዎች ሁሉ ጋር ደወለ። ነገር ግን ማንም ያነሳለት አልነበረም። በጭንቀት ውስጥ እንዳለ ጂሁ ጋር ደወለላት። እርሷም ሌሊት ነው ሳትል ወጥታ በድጋሚ ሕይወቱን አተረፈችለት። ሰውየውም ለእሱ ሳትናገር ስራውን ጥላ ስለወጣች ወቀሳት። እርሷም የዛን ጊዜ ነበር ሲዮሪን በድብቅ እንዳባረረቻት የተረዳችው። ጂሁ ልትወጣ ስትል ለዓመታት ሐዘኑን በመጠጥ ደብቆ የሚኖረው ካንጉ እንደተለመደው ጠጥቶ ገባ። ለዓመታት አጣዋት እያለ ሲቆጭ የነበረችውን ሴት ፊት ለፊቱ ሲመለከታት አይኑን ማመን አቅቶት ፊት ለፊቱ ቆመ። አይን ለአይን ተያዩ። የናፍቆት እንባ ከአይናቸው ፈሰሰ። ካንጉ በዝግታ የፍቅረኛውን ስም ጠራው። ጂሁ ስሟ ሲጠራ ስትሰማ በልቧ ሊገለጽ የማይችል ስሜት ተሰማት። ራሱን መቆጣጠር አልቻለም። በፍጥነት ጂሁን አቀፋት። ጂሁን በሚያስገርም ሁኔታ የምታውቀው ጠረን ሸተታት። ከዚህ ሰው ጋር ያለኝ ግንኙነት ምንድነው እያለች ስትመራመር አጋጣሚውን በገዛ አይኖቿ የተመለከተችው ሲዮሪን በቁጣ እየሮጠች መጥታ የጂሁን እጅ እየጎተተች ወደ ውጭ አስወጣቻት። ካንጉ ሊከተላቸው ቢሞክርም ስለሰከረ መሮጥ አቃተው። በወደቀበት አይኖቹ ብዥ እያሉበት ጂሁ የራቀች ስትሄድ ተመለከታት። በቀጣይ ሲነቃ ወዲያው ተለመደው ፓርቱን መፈለግ ጀመረ። ትናንት ማታ የተመለከታት ሴት የቀድሞ ፍቅረኛው እንደነበረች እርግጠኛ ነበር። ሲዮሪን ቀድሞውኑ ለዚህ ተዘጋጅታ ስለነበር ትናንት ማታ በጣም ጠጥቶ እንደነበርና በድጋሚ እርሷ ከጂሁ